የኒውክሌር ጦር መሳሪያዎች በዓለማችን ላይ እጅግ ጥበቃ የሚደረግላቸው ተቋማት ውስጥ ነው የሚቀመጡት። ይህም ያለአግባብ ፍቃድ ማንኛውም ሰው ወደ እነርሱ በቅርብ ርቀት እንኳን እንዳይደርስ ለማረጋገጥ ነው። ይሁን እንጂ አንዳንድ ጊዜ የኒውክሌር መሳሪያዎች ከአንድ ተቋም ወደ ሌላ መጓጓዝ ይኖርባቸዋል። ይህ ማለት ደግሞ አንድ ሙሉ ከተማ የማውደም አቅም ያለው መሳሪያ አሁን በአንደኛው ከተማ መሃል እየተጓዘ ነው ማለት ነው። ሁላችንም በየቀኑ የምንጠቀምባቸው መንገዶች ላይ ይጓጓዛል። ይህ ደግሞ የሚታመን የማይመስል የደህንነት ፈተና ነው። የአሜሪካ መንግስት ይህንን አንድ ስራ ብቻ እንዲያከናውን አንድ ሙሉ ኤጀንሲ እስኪመሰረት ድረስ ፈተናው ከባድ ነው። አሜሪካ የኒውክሌር መሳሪያዎችን የምታጓጉዘው በዚህ መልክ ነው። እዚህ ጋር የምናየው የኒውክሌር ቁሳቁሶችን ለማጓጓዝ በተለምዶ ጥቅም ላይ የሚውል የተሽከርካሪዎች ሰልፍ ነው። ትክክለኛው አሰላለፍ ሁልጊዜም እንደ መንገዱ ሁኔታ እና እንደሚጓጓዘው የኒውክሌር ቁስ ስሜታዊነት ይወሰናል። ምንም እንኳን የግድ ባይሆንም በተለይ በከተሞች ውስጥ የተሽከርካሪዎቹ ሰልፍ በየአካባቢው ፖሊስ መኪናዎች ከፊት በኋላ ታጅቦ መሄድ የተለመደ አሰራር ነው። ይህ ጥበቃ ይሰጣል፣ እንዲሁም ተሽከርካሪዎቹ ብዙ ሕዝብ በሚኖርባቸው አካባቢዎች ውስጥ ሳይቆሙ እንዲያልፉ ያረጋግጣል። ትክክለኛው የጥበቃ ሰልፍ ከፖሊሶቹ ጀርባ ይጀምራል። በጭነት መኪናው አቅራቢያ ያሉ በርካታ ጋሻ የለበሱ መኪናዎች ይይዛል። እነዚህ ቤርካት የሚባሉ ጥይት የማይበሳቸው መኪናዎች ሲሆኑ ወኪሎቹ ከጥቃት ተጠብቀው በተመሳሳይ ጊዜ አጸፋዊ እርምጃ እንዲወስዱ ያስችላቸዋል። በመኪናው ዙሪያ በሙሉ ወኪሎቹ ከመኪናው መውጣት ሳያስፈልጋቸው ተኩስ መክፈት የሚችሉባቸው በርካታ ቀዳዳዎች አሉ። በውስጡ ያሉት የፌዴራል ወኪሎችም በቂ የተኩስ አቅም ያላቸው የእጅ ሽጉጦች፣ ሹትጋኖች እና አውቶማቲክ ጠመንጃዎች የታጠቁ ናቸው። ይህም ማንኛውም ሊፈጠር የሚችል ስጋት ለማሸነፍ የሚያስችል ነው። አንዳንድ ሁኔታዎችም መከላከያ ጋሻ የተከበበ ኃይለኛ መትረየስ በቤርካት ላይ ይገጠማል። ይህም ተጨማሪ የተኩስ ኃይል ይሰጣል። ነገር ግን ይህ ሁሉ የሚሆነው አደገኛ ሁኔታ ሲፈጠርና የኒውክሌር ጭነቱን በጦር መሳሪያ መከላከል ሲያስፈልግ ብቻ ነው። በተለመደ ጉዞ በእነዚህ መኪኖች ውስጥ ያሉ ወኪሎች እንዲህ አይነት ሁኔታ እንዳይፈጠር በጥንቃቄ ማድረግ ተጠምደዋል። እነዚህ ሁሉ ተሽከርካሪዎች እንደ ተንቀሳቃሽ የመገናኛ ማዕከል ያገለግላሉ። መኪኖቹ በሶስት ደረጃዎች ግንኙነት የሚያደርጉባቸው የድምፅ መሳሪያዎች ተገጥሞላቸዋል። በመጀመሪያ መኪኖቹ እርስ በርሳቸው መነጋገር ይችላሉ። ይህ ድንገተኛ አደጋ ሲያጋጥም ምን ማድረግ እንዳለባቸው በፍጥነት ለመቀናጀት ይረዳቸዋል። በሁለተኛው የመገናኛ ደረጃ ላይ ደግሞ ወኪሎቹ በአካባቢው ካሉ ሌሎች አጋዥ ኃይሎች ጋር በየጊዜው ይገናኛሉ። በደህንነት ደንቡ መሰረት ቢያንስ 7 የታጠቁ ተሽከርካሪዎች ሁልጊዜም የኒውክሌር ሰልፉን ማጀብ አለባቸው። ነገር ግን እዚህ የሚታዩት 5ቱ ብቻ ናቸው። ይህ የሆነበት ምክንያት ሌሎቹ 2 ተሽከርካሪዎች በርቀት መከታተያ ስፍራዎች ላይ ስለሚገኙ ነው። ለምሳሌ ለጥበቃ ሲባል ጥቂት ማይሎች ቀደም ብለው ይሄዳሉ። በኒውክሌር ማጓጓዣውን የሚያጅቡት መኪኖች ውስጥ ያለው አዛዥ በየ30 ደቂቃው እነዚህን የራቀ ስፍራ ወኪሎችን ይደውላል። ይህም በመንገዱ ላይ ሊያጋጥሙ ስለሚችሉ ስጋቶች መረጃን ለመቀበል ነው። ይህ መለያየት የመገናኛ ዘዴውን በአንዴ እንዳይቋረጥ ዋስትና ይሰጣል። በሰልፍ ውስጥ ባሉ 5 ተሽከርካሪዎች ላይ አደጋ ቢደርስ እንኳን ሌሎቹ 2 አሁንም ለእርዳታ ጥሪ ማቅረብ ይችላሉ። በተጨማሪም 3 የመገናኛ ደረጃ አለ። ወኪሎቹ በአልቡከርኪ ኒው ሜክሲኮ ከሚገኙ የትራንስፖርት የድንገተኛ አደጋ መቆጣጠሪያ ማዕከል ጋር ዘወትር ግንኙነት አላቸው። በአሜሪካ ውስጥ ያሉ ሁሉም የኒውክሌር ትራንስፖርቶች የሚገናኙት እዚህ ጋር ነው። የማዕከሉ ሰራተኞች አደገኛ ጭነት የሚጭኑ ሁሉንም ተሽከርካሪዎች በመላ ሀገሪቱ ይከታተላሉ። ጥቃት ቢሰነዘርም ተጨማሪ የአካባቢ ፖሊስ ኃይሎች ለእርዳታ መጠየቅ ይችላሉ። መቆጣጠሪያ ማዕከሉ መደበኛ ፖሊሶች ለኒውክሌር ትራንስፖርቱ እርዳታ እንዲሰጡ በሚታዘዝበት ጊዜ እንዴት እንደሚሳተፉ የሚገልጽ የተቀመጠ ፕሮቶኮል አለ። መቆጣጠሪያ ማዕከሉ ምስጢራዊ የይለፍ ቃላትን ያዘጋጃል። እነዚህም ለሰልፉ አባላትና ወደ ስፍራው ለሚመጡት የአካባቢው ፖሊሶች ያስተላልፋል። ፖሊሶቹ ሲደርሱ ሁለቱም ወገኖች የይለፍ ቃሉን የራሳቸውን ክፍል ጮክ ብለው ይናገራሉ። ወኪል ብራቮ! ይህ የሚደረገው ጠላቶቹ የኒውክሌር ጭነቱን ለማግኘት እንደ ፖሊስ መስለው እንዳይቀርቡ ለማረጋገጥ ነው።
ይህ ወኪሎቹ በየትኛው ሁኔታ ውስጥ እንዴት መንቀሳቀስ እንዳለባቸው ከሚገልጹ ስፍር ቁጥር የሌላቸው ፕሮቶኮሎች አንዱ ነው። ይህም ወታደራዊ ኃይልና የተኩስ አቅምን የሚያጠናክር ጥብቅ የደህንነት ስርዓት ይፈጥራል። በእነዚህ ሁሉ መኪኖች መካከል የሰልፍ ልብ ይገኛል። ይህም የኒኩለር ቦምቦችን ለመጓጓዝ ተብሎ በልዩ ሁኔታ የተሰራ ሴፍጋርድ ትራንስፖርት ነው። የጭነት መኪናው አካል ጠንካራ ከሆነ ብረት የተሰራ ነው። ይህም አብዛኞቹ መደበኛ መሳሪያዎች ከጥቅም ውጭ ያደርጋቸዋል። ማንኛውም አይነት መቁረጫ ወይም መጋዝ ዕቃ መያዣውን ለመስበር አይበቃም። እንዲሁም ማንኛውም አይነት አደጋ ቅርፊቱን ሰብሮ አደገኛ ቁሳዎችን በመንገድ ወይም በሜዳ ላይ ሊያፈስ አይችልም። እሳትም አይፈራም፣ ምክንያቱም ዕቃ መያዣው ሙሉ በሙሉ እሳት እንዲቋቋም ተደርጎ የተሰራ ነው እና ለሰዓታትም ሊጸና ይችላል። ሹፌሩም ቢሆን ደህና ነው። ጥይት የማይበሳው መስታወት ከፊትና ከኋላ መስኮቶቹ ላይ ተገጥሟል። በሮቹም ከውስጥ ብቻ ነው የሚከፈቱት። የ25 ቶን ክብደቱን ፈጣን እንቅስቃሴ ለማድረግ እንደ በሽታ ተደርጎ ሊታይ ቢችልም የዚህ ትራንስፖርት የደህንነት እቅድ ክብደቱን እንደ ጥቅም ነው የሚመለከተው። ምክንያቱም መኪናው ከመንገዱ ጋር አጣብቆ ይዘዋል። ይህም መኪናውን ወደ ጎን ለማገላበጥ እጅግ ከፍተኛ ኃይል ይጠይቃል። በተጨማሪም ሰልፉ ለከፋ አደጋ ቢጋለጥ በትራኩ ስር ባለው አክሰል ላይ ትናንሽ ፈንጂዎች ተገጥመዋል። እነዚህ ፈንጂዎች ሲፈነዱ አክሰሉ ያፈርሱታል። ይህም ተሽከርካሪው ሙሉ በሙሉ እንዲቆም እና በፍጹም ሊንቀሳቀስ የማይችል ያደርገዋል። ማንም ሰው ተሳቢውን ጎትቶ ለመውሰድ ቢሞክር ያለ ጎማ ድጋፍ አንድ ትልቅ ከባድ ብረት በመንገዱ ላይ ሲጎትቱ ነው የሚገኙት። በበሮቹ በኩል ወደ ጭነት ክፍሉ መግባት አይቻልም። ይህ ሊሆን የሚችለው ከፍተኛ ጥበቃ የሚደረግላቸው ስፍራዎች የአሜሪካ ጦር በሮች የሚከፈቱ ኤሌክትሮኒክስ ቁልፎችን በሚይዝበት ቦታ ብቻ ነው። ይሁን እንጂ በሆነ ምክንያት አንድ ሰው ሰብሮ ቢገባ እንኳን የትራንስፖርት የጭነት ክፍሉ ራሱ በድራሾቹ ላይ ወፍራም አረፋ በራሱ ይረጫል። ይህም እንቅስቃሴያቸው በእጅጉ ያግዳል እና ከመሬት ጋር አጣብቆ ያስቀራቸዋል። አረፋው በቂ ካልሆነ ደግሞ በውስጡ የቀሩትን አጥቂዎች ለማንበርከክ ኃይለኛ የኤሌክትሪክ ንዝረት በዕቃ መያዣው ውስጥ ሊላክ ይችላል። እነዚህ ሁሉ የደህንነት እርምጃዎች የሚያገለግሉት በሰው ልጅ ታሪክ ውስጥ እጅግ አውዳሚ የሆኑት የኒውክሌር መሳሪያዎች ባልተገባ እጅ ውስጥ እንዲገቡ ለማድረግ ፈጽሞ የማይቻል እንዲሆን ነው። ይህ ሁሉ ሲሆን ደግሞ መላው ሰልፍ ከሰማይ ሆኖ ተልዕኮውን የሚከታተሉ ሁለት የአሜሪካ ጦር ሄሊኮፕተሮች ጥበቃ ይደረግለታል። ብሔራዊ የኒውክሌር ደህንነት አስተዳደር በታሪኩ አንድም መሳሪያ በመንገድ ላይ አጥቶ አያውቅም። ለእያንዳንዱ መሳሪያ የሚሰጠውን የጥበቃ ደረጃ ስናይ ለምን እንደሆነ መረዳት ቀላል ነው። ውድ የቻናሌ ተከታታዮች የዛሬውን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ አይረሳ። ስለተከታተላችሁኝ አመሰግናለሁ።